መጽሐፍ ቅዱሳችንን መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ላይ ያለውን እግዚአብሔርን ቃል ከቁጥር 21 ጀምሮ በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። ኤልያስም ወደ ሕዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ተነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለትም። ኤልያስም ሕዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ። የበዓል ነቢያት ግን 450 ሰዎች ናቸው። 2 ወይፈኖች ይስጡን፣ እነርሱ 1 ወይፈን ይምረጡ፣ እየብልቱም ይቁረጡ፣ በእንጨት ላይም ያኑሩት፣ በበታቹም እሳት አይጨምሩ። እኔም እውነተኛውን ወይፈን አዘጋጃለሁ፣ በእንጨቱም ላይ አኖረዋለሁ፣ በበታቹም እሳት አልጨምርም። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም ጠራለሁ። ሰምቶ በእሳት የሚመልስ አምላክ እርሱ አምላክ ይሁን። ሕዝቡም ሁሉ ይህን ነገር መልካም ነው ብለው መለሱ። ኤልያስም የበዓል ነቢያት እናንተ ብዙዎች ናችሁና አስቀድማችሁ 1 ወይፈን ምረጡና አዘጋጁ፣ የአምላካችሁንም ስም ጥሩ፣ በበታችሁም እሳት አትጨምሩ አላቸው። ወይፈኑንም ወስደው አዘጋጁ። ከጠዋት እስከ ቀትር ድረስ በዓል ሆይ ስማን እያሉ የበዓልን ስም ጠሩ። ድምፅ አልነበረም፣ የሚመልስም አልነበረም። በሰሩትም መሠዊያ ዙሪያ እያነከሱ ያሸበሽቡ ነበር። በቀትርም ጊዜ ኤልያስ አምላክ ነውና በታላቅ ቃል ጮሁ። ምናልባት ሐሳብ ይዞታል፣ ወይም ፈቀቅ ብሏል፣ ወይም ወደ መንገድ ሄዷል፣ ወይም ተኝቶ እንደሆነ መቀስቀስ ያስፈልገዋል እያለ አላገጠባቸው። በታላቅም ቃል ይጮሁ እንደ ልማዳቸው ደማቸውን እስኪፈስ ድረስ ገላቸውን በካራና በቀጭኔ ይቧጭሩ ነበር። ቀትርም ካለፈ በኋላ መስዋዕተ ሰርክ እስኪደርስ ትንቢትን ይናገሩ ነበር። ድምፅ አልነበረም፣ የሚመልስ የሚያደምጥም አልነበረም። ኤልያስም ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። ፈርሶ የነበረውንም የእግዚአብሔርን መሠዊያ አበጀ። ኤልያስም ስምህ እስራኤል ይሆናል የሚል የእግዚአብሔር ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱን ድንጋዮች ወሰደ። ከድንጋዮችም ለእግዚአብሔር ስም መሠዊያን ሰራ። በመሠዊያውም ዙሪያ 2 መስፈሪያ እህል የሚይዝ ጉድጓድ ቆፈረ። እንጨቱንም በተርታ አደረገ። ወይፈኑንም በብልቱ ቆረጠ፣ በእንጨቱም ላይ አኖረው። 4 ጋን ውሃ ሙሉ፣ በሚቃጠል መስዋዕትና በእንጨት ላይ አፍስሱ አሉ። ደግሞም ድገሙ አለ። እርሱም ደገሙ። እርሱም ሶስተኛ አድርጉ አለ። ሶስተኛም አደረጉ። ውሃም በመሠዊያው ዙሪያ ፈሰሰ። ደግሞ ጉድጓዱ በውሃ ሞላ። መስዋዕተ ሰርክ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆን እኔ ባሪያ እንደሆኑ ይህንንም ሁሉ በቃል እንዳደረግሁ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆን ልባቸውንም ደግሞ እንደመለስ ይህ ሕዝብ ያውቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔርም እሳት ወደቀች፣ የሚቃጠለውንም መስዋዕትን፣ እንጨቱንም፣ ድንጋዮቹንም፣ አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውሃ ላሰች። ሕዝቡ ሁሉ ያንን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ